መቃብር ውስጥ የተካሄደው በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራነው። ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ ክቡራን የየሀገረ ስብከቱ ስራ አስኪያጆች፣ አበው ካህናት፣ ወንድሞች ዲያቆናት፣ ምዕመናን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬውን ዕለት ይችን ሰዓት የጨመረልን ከሰማዕቱ ከቅዱስ መርቆሬዎስ በረከት ረድኤት እንድንሳተፍ በዚህ ታላቅ ጉባኤ ላይ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አልዓዛር ሆይ በሉ እስኪ ወደ ውጭ ና። በዚህ ቃል ተነስተን በሚኖረን አጭር የትምህርት ጊዜ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሆንልን። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስናነበው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። በዚህ ታሪክ ላይ ወንጌላዊው ቅዱስ ዮሐንስ ስለ አንድ ቤተሰብ ማርያም፣ ማርታና አልዓዛር ስለሚባሉ አንድ ቤተሰብ ጌታ እጅግ ይወደው ስለነበረ ቤተሰብ የተናገረው ቃል ነው። በዚህ ስፍራ ላይ እነዚህ ሁለት እህትማማቾች ወንድማቸው አልዓዛር በጠና በታመመ ጊዜ ጌታ ሆይ የምትወደው ታሟል አሉ። እስኪ በሉ ጌታ ሆይ የምትወደው ምን ብሏል? አዎ፣ ሰው ሲታመምብን የሚጸለይ ጸሎት ነው። በነገራችን ላይ ወንድም እህታችን፣ አባት እናታችን ሲታመሙብን ጌታ ሆይ ምን የምትለው ታሟል፣ የምትወደው ታሟል ብለው መልእክት ላኩበት ይላል። እነዚህ እህትማማቾች ክርስቶስን እንዲህ ደፍረው አልዓዛር ታሟል በማለት ፈንታ የምትወደው ታሟል እንዲሉ ምክንያቱ ምንድን ነው? ይህንን የምናገኘው የሉቃስ ወንጌል ምዕራፍ 10ን ስናነብ ነው። የሉቃስ ወንጌል ምዕራፍ 10 መጨረሻ ላይ ጌታ ወደ ማርያምና ወደ ማርታ ወደ አልዓዛር ቤት እንግዳ ሆኖ ሄዶ ነበር ይላል። ልብ አሉ። ክርስቶስ የሰማይና የምድር ፈጣሪ ጌታ አንድ ቤት ውስጥ እንግዳ ሊሆን ከቤታቸው ተገኝቶ ነበር። በማርያምና በማርታ በወንድማቸው በአልዓዛር ቤት እንግዳ ሆኖ ከቤታቸው ተገኙ። እንዲያውም ሉቃስ እንደጻፈልን ወንጌላዊው እነዚህ እህትማማቾች ጌታ ቤታቸው ሲመጣ እንዴት እንደሚያስተናግዱት ግራ ገባቸው። እስቲ አሁን ክርስቶስ ቤታችሁ ቢመጣ ምንድን ነው የሚሰማቸው? ወደ እነሱ ቤት የገባ ጌታ ወደ ሁላችን ቤት ይገባል። እሱ ሲመጣ ያስጨንቃል። የሰማይ እንግዳ ነው፣ አምላክ ነው። ስለዚህ እነዚህ ሁለት እህትማማቾች ተጨነቁ። አንደኛዋ ማርታ የተባለችው ታላቅ እህት
ክርስቶስን ለማስተናገድ የሚያስፈልገው ምግብ ልትሰራ ወደ ጓዳ ገባች። ሁለተኛዋ እህቷ ማርያም ግን የለም ምግቡ ይቅር ቁጭ ብዬ ቃሉን ብሰማ ይሻላል ብላ ከክርስቶስ እግር ስር ቁጭ አለች። ከሁለቱ ጥሩ ያደረገው ማን ነው? ጓዳ የገባችው ነች ወይስ እግሩ ስር ቁጭ አለች? ከኔ ጋር ናችሁ? እግሩ ስር ቁጭ አለችው ነች። እሺ፣ እዚህ መሀል እህት ያላችሁ እስቲ እጃችሁን አውጡ። እህት ያላችሁ እህቶች ብቻ አውርዱ። ቤታችሁ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ለምን ታስመስላችሁ? አንቺ እንደው እንግዳ ሲመጣ ጓዳ ላለመግባት ብለሽ ከእንግዳ ጋር ቁጭ ብትይው ነገር አለ ይባባላሉ ብዙ እህቶች እኮ አይደል? ተመልከቱ፣ ማርያም ከጌታ ጋር ከእንግዳው ጋር ነው የተቀመጠችው። ማርታ ግን ጓዳ ገብታ ለጌታ የሚያስፈልገውን ልታዘጋጅ ወደዚህ ስትል ቆየች። ከሁለቱ ጥሩ ያደረገች። ከፍቅሯ የተነሳ ማርታ ነው ትመስለው። ግን እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም። መድኃኒታችን ኢየሱስ ክርስቶስ ቤት መጥቶ የምን ጓዳ ማለት ነው? ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የፈጠረው አምላክ እሱ ነው። የእሱ ምግቡ መጠጡ እኛ መመለሳችን ነው። ይሄ አልገባትም። ወጥ ልትሰራ ምግብ ልታቀርብ ሙያዋን ልታሳይ ጓዳ ገብታ 30 ድስት ጥዳ ወዲህ ወዲያ ማለት ጀመረች። ማርያም ግን ቁጭ ብላ ከክርስቶስ እግር ስር ትማር ነበር። ይህን ጊዜ ጥቂት እንደቆየች ማርታ እኔ ሳስበው ወንጌሉ አይደለም ግን ሳስበው ብዙ ድስት የጣደች ይመስለኛል። አንዱ ሲያርባት አንዱ አግዥኝ እንጂ ምን ሆነሽ ነው ማለት ትችላለች? ትችላለች። ግን ጌታ ፊት ማሳጣት ነው የፈለገችው። እኔ እንድሰራ እህቴ ብቻዬን ስትሆን አይገድህም? እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች፣ ከእርሷም አይወሰድባትም። ይህ የማይቀማ በጎ ዕድል ምንድን ነው? ቁጭ ብሎ ከክርስቶስ እግር ስር ቃሉን ምን ማለት ነው? መስማት። ከማንኛውም አገልግሎት በላይ በተለይ ቤተክርስቲያን ለምናገለግል ሰዎች ይሄ ታሪክ እንዴት ይከብዳል መሰላችሁ? ቤተክርስቲያን አገልጋይ የሆናችሁ እዚህ ማለት ትኖራላችሁ። ብዙዎቻችን ቁጭ ብሎ ከመማር ወዲያ ወዲህ የማለት የማርታ ሲንድሮም ያለበት ሰው፣ አርፎ መማር ቢጨንቀው፣ ልክ ጉባኤ ሲጀምር መስተንግዶ የሚያምረው ሰው፣ ስብሰባ የሚያምረው ሰው እንደ አገልጋይ ካያችሁ። አባቶቻችን ግን ከዛ በላይ አስተምረውበታል። ማርያምና ማርታ የመነኮሳትና የሰብአ ዓለም ምሳሌ ናቸው። ማርያም ቁጭ ብላ ከጌታ እግር ስር ቃሉን ስትሰማ ነበር። እሷ የዚህ ዓለም ሰዎች ምሳሌ፣ የመነኮሳት ምሳሌ ነው። መንነው በብሕትውና ዓለምን ጥለው የዓለምን ሐሳብ ጭንቀት ትተው ከክርስቶስ ጋር ብቻ ለመሆን ወደ በረሃ የሄዱ ዳዋ ልሰው ጤዛ ልሰው ዳዋ ተንተርሰው የሌሊቱን ግርማ ሳይፈሩ በየገዳሙ ያሉ እንደ ማርያም ክርስቶስን የሚያገለግሉ መነኮሳት አሉ። በረከታቸው ይደረብልን። ክብር ነው። የማይቀማ በጎ ዕድል ነው የመረጡት። ምንኩስና ቀላል ነገር እንዳይመስልን። መነኮሳትን ለመተቸት አፋችሁን እንደው እንዳታስለምዱት። የመነኮሱ ቀን ይበልጡናል። የመነኮሱ ቀን ማርያምስ የማይቀሟትም በጎ ዕድልን ምን ብላል? መርጣለች። ከእሷ አይወሰድባትም። ማርታ ግን የእኛ እዚህ ዓለም ላይ የምንኖር ሰዎች ምሳሌ ነች። አባቶቻችን ማርያም እና ማርታ የሰብአ ዓለምና የመነኮሳት ልክ እንደ ዘኪዮስና እንደ ማቴዎስ ቀራጭ ነበረ፣ ዘኪዮስም ቀራጭ ነበረ። ሁለቱም ክርስቶስ አስተማራቸው። ተከተለኝ ብሎ ያኛው ከሾላ ውረድ ብሎ ይሄኛው ከስራው ጠራቸው። ሁለቱም ሙያቸው ቀራጭ ነበር፣ ኃጢአተኞች ነበሩ። ዘኪዮስ ምን አደረገ? ክርስቶስን በቤቱ ተቀብሎ ካለኝ እኩሌታ ለድሃ እሰጣለሁ አለ። ካለኝ ምኑን? እኩሌታው። ዘኪዮስ የሰብአ ዓለም ምሳሌ፣ የኛ ምሳሌ። ማቴዎስ ግን ያለው በሙሉ ደግሶ ለድሃ አብልቶ ክርስቶስን ተከተሉ፣ የመነኮሳት ምሳሌ። ስለዚህ ማርያምና ማርታ ብዙ ትርጉም አላቸው። የነፍስና የስጋ ምሳሌ ናቸው። ስጋችንና ነፍሳችን እንዴት ነው የሚጣሉት? ነፍሳችን ቁጭ ብላ ቃሉን መስማት ትፈልጋለች፣ ትፈልጋለች። ስጋችን ግን ቁጭ ብላ 30 ቦታ ትሄዳለች።
አሁን እዚህ ቁጭ ብሎ ቤቱ ደርሶ ያልመጣ ሰው አለ? ነገ ስንት ሰዓት ነው ስራ የምገባው ያላለ ሰው አለ? የማርታ ችግር አለብን። ስጋችን ማርታ ታስቸግራለች፣ ነፍሳችን ማርያም ግን ቃሉን መስማት ትፈልጋለች። በብዙ ተርጉመውታል አባቶቻችን እና በቤታቸው ክርስቶስን የተቀበሉ የጌታ ወዳጆች ናቸው። አሁን የዮሐንስ ወንጌል ምዕራፍ 11 ላይ ለመልሳችሁ የማርያምና የማርታ ወንድማቸው አልዓዛር በጠና ታመመ ይላል። ሲታመም ወደ ክርስቶስ ላኩበት። ጌታ ሆይ የምትወደው ምን ብሏል? ታሟል። ይህ ጊዜ ክርስቶስ ጥሪያቸውን ሰምቶ ግን አልሄደም። አንድ ቀን 2 ቀን ቆየ። በሁለተኛው ቀን አልዓዛር ሞተ። አልዓዛር ሲሞት ክርስቶስ ለደቀ መዛሙርቱ ወዳጃችን አልዓዛር ተኝቷል፣ ላስነሳው ሄዳለሁ አለ። ወዳጃችን አልዓዛር ምን ብሏል? ተኝቷል። ለክርስቶስ ሞት እንቅልፍ ነው። ልባ ተኝቷል፣ ላስነሳው ሄዳለሁ አለ። ተኝቶስ ከሆነ መልካም ነው ያልፍለታል አሉ ሐዋርያት። እንቅልፍ ከሆነ የለም አልዓዛር ሞቷል አላቸው። በክርስቶስ ኃይል ሞት እንቅልፍ ነው። ምክንያቱም ክርስቶስ የሞተን ለማስነሳት የሚፈጅበት እኛ የተኛን ሰው ለመቀስቀስ ከሚፈጅብን የፈጠነ ነው። ሞት እንቅልፍ ነው። በክርስቲያኖች ኃይል በሙሉ አንቀላፋ ተብሎ የተጻፈው ለዚህ ነው። አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዙ ይላል ቅዱስ ጳውሎስ። ሞት ለክርስቲያን እንቅልፍ ነው። እኔ ጋር ናችሁ ወንድም እህቶቻችሁ፣ አሁን ቤታችሁ ውስጥ ታላቅ ወንድማችሁ እህታችሁ፣ እናት አባታችሁ እንቅልፍ ሲተኙ ተኝተዋል ስትባሉ ወይኔ እናቴ ወይኔ እናቴ ብላችሁ ታለቅሳላችሁ? ደረት ትመታላችሁ? አናደርገው፣ አናለቅስም። ለምንድነው አናለቅስም? የተኙ ምን ይላሉ? የሞተስ አታምሩ? የሙታንን መነሳት ምን እንዳደርጋለን? ታዲያ ምንድን ነው የሞታ ይነሳም እንዴ? ይነሳ። ስለዚህ ሞትን እንደ እንቅልፍ እንድናይ ይፈልጋል። ወዳጃችን አልዓዛር ተኝቷል አላቸው፣ ላስነሳው ሄዳለሁ አላቸው። ጌታ ወደዚያ ስፍራ ሲደርስ አልዓዛር ከሞተ ልብ አድርጉ 4 ቀን ሆኖት ነው። 4 ቀን ያህል አልዓዛር ሞቶ ተቀብሮ ሰውነቱ በስብሶ ነበር። እግዚአብሔር አንዳንድ ችግር ሳይፈታ ይቆያል። ችግሩ በደንብ ስር እስኪሰድ ይጠብቃል። እሱ እንደፈታው እንድናውቅ ነው። እሱ እንዳስነሳው እንድናውቅ። አልዓዛር በሞተ በዕለቱ ቢያስነሳው አልሞተም ነበር እኮ መልሶት ነው ሊል ይችላል። ስለዚህ እስኪበሰብስ ጠበቀው። ስጋው እስኪፈርስ ድረስ ዓይኑ እስኪፈስ ጠበቀው። ከ4 ቀን በኋላ ክርስቶስ አልዓዛር ማርያም እና ማርታ ወዳሉበት መጣ። ወደ ቢታንያ፣ ከኢየሩሳሌም በጣም ቅርብ ነች ቢታንያ። የደብረ ዘይት ተራራን አቋርጦ መሄድ ነው። እዚያ ሲደርስ ለቅሶ ተደርጎ፣ እንግዲህ አይሁድ ልክ እንደኛ ለቅሶ ያከራሉ። ሰርግም ለቅሶም በጣም ያከራሉ። ወይ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው የሚያለቅሱት። እና በጣም ብዙ ሕዝብ ከኢየሩሳሌም መጥቶ ጸሐፍት፣ ፈሪሳውያን ሁሉ ለቅሶ ሊደርሱ ተሰብስበዋል። ጌታ ልክ ሲደርስ ማርታ ወጥታ ተቀበለችው ይላል። ማን ወጥታ ተቀበለችው? በቃ መስተንግዶ የለመደ ሰው እንደዚህ ነው። ቅድምም ቤት ሲመጣ ወጥታ የተቀበለችው ማነች? ማርታ ነች። እንግዲህ ማርታ የምትባይ ካለሽ ይቅርታ አድርጊ። ወጥታ ተቀበለችው። ጌታን ስታይ ምን አለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። በጠራንህ ጊዜ ብትመጣ፣ እንደነገርን ብትደርስ፣ አንተ እዚህ ሆነህ ወንድሜ ባልሞተ ነበር አለች። ፍቅሯን፣ እምነቷን፣ ወቀሳዋን አንድ ላይ ተናገረች። አንተ እዚህ ብትኖር አያቅትም፣ ሙት የታመመ መፈወስ አያቅትም። ግን ደግሞ ምነው እንደነገርን አልመጣህም? አምነንብህ አልነበር ወይ? ተወደው አልነበር ወይ? ብዙ ወቀሳም ጸሎትም ያዘለ ነው። አንተ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ግን የንግግር ትልቁ ችግሩ ምን መሰላችሁ? ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል። ክርስቶስ የሌለበት ቦታ አለ? የለም። የአልዓዛርን ነፍሱን ከስጋ የለየው ማን ነው? ራሱ። ነፍስን ከስጋ የሚለይ እሱ ነው፣ ባለስልጣኑ እሱ ነው። ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር ብላ አለቀሰች። ይህን ጊዜ ጌታ ወንድምሽ ይነሳል አላለ። እስኪ ከኔ ጋር በሉ፣ ወንድምሽ ይነሳል። ምን ይላል? ይህንን ሲላት ማርታ ምን አለች? በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ። አዎ እውነትህን ነው፣
ወንድሜ አሁን ሞት አይቀርም፣ የሙታንን ትንሣኤ ያምናሉ አይሁድ፣ ስለዚህ ይነሳል የዛን ያለች። ጌታ ምን አላት? ትንሣኤና ሕይወት እኔ ነኝ፣ በዕለተ ምጽአት መጥቼ ሙታንን የማስነሳቸው እኔ ነኝ። ስለዚህ እኔ እስክመጣ ምን አስጠበቀሽ? እኔ እዚሁ አጠገብሻለሁ፣ ወንድምሽ እንዳስነሳው እችላለሁ። ይህንን ታምኛለሽ አላት። ከኔ ጋር ናቸው። ይህንን ታምኛለሽ ሲላት ምን አለችው መሰላችሁ? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ያልተጠየቀችው መለሰች። ከአንበሳና ከነብር ማን ነው ጀግና ስትባሉ ዝሆን ትልቅ ነው ይባላል። ጥያቄው ማን ነው ጀግና? ወይ አንበሳ ወይ ነብር ነው። ጌታ የጠየቃት ትንሣኤም ሕይወትም እኔ ነኝ፣ ለሙታን ሕይወትም ምሰጥ እኔ ነኝ፣ እንደማስነሳው ታምኛለሽ ሲላት የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የእግዚአብሔር ልጅ ነህ ያለ እኮ ጴጥሮስ አንተ አለት ነህ ተብሎ ተመስግኗል አይደል? ማርታም ግን አላመሰገናትም። ለምን? ክርስቶስ ከሞት ወንድሟን ሊያስነሳ እንደሚችል ስላላመነች ነው። ሸሸችው ጥያቄው ነው። ይህንን ብላ ወደ ለቅሶ ቤቱ ተመለሰች ነው። ወደ ለቅሶ ቤቱ ስትመለስ ማርያም ከእንግዶች ጋር ቁጭ ብላለች እንደ ልማዷ ማለት። ነይ ብላ ጠራቻት። ነይ ብላ በስውር ጠራቻት። በደንብ አስተውሉ። በጣም ይገርማል መጽሐፍ ቅዱስ። እስኪ በሉ በስውር ጠራቻት። ቅድም ጌታ ቤት ውስጥ በመጣ ጊዜ ማርታ ስራ ሲበዛባት የጠራቻት በስውር ነው በግልጽ ነው? አሁን ግን በምን ጠራቻት? በስውር። ቅድም ነበር በስውር መጥራት የነበረበት፣ አሁን ግን በስውር ጠራቻት። ለምን? ለቅሶ ሊደርሱ የመጡ ጸሐፍት ፈሪሳውያን በዛ ቦታ ላይ ብዙ አሉ። አብዛኞቹ ጸሐፍት ፈሪሳውያን ደግሞ ክርስቶስን ይጠሩ። መምህሩ ይጠራሻል አለቻት። ማርያም ብን ብላ ወጣች። ብን ብላ ስትወጣ ለቅሶ ሊደርሱ የመጡ ሰዎች ሁሉ ልታለቅስ ወደ መቃብር ልትሄድ ነው ብለው ተከትለዋት ግር ብለው ወጡ። ወጥታ ኮረብታው ላይ ስትደርስ ክርስቶስ ቆሟል። እግሩ ስር ወደቀች። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ምን አይነት ቤተሰብ! እህቷ ያለችውን ደገመችው። አንተ ብትኖር ወንድሜ አይሞትም ነበር አለች። አለቀሰች። ሁሉም አንድ ላይ ሲያለቅሱ ክርስቶስ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። ኧረ አስነሳዋለሁ የምንለቅሶ ነው ተረጋጉ አላለም ጌታ። አሁን ከ5 ደቂቃ በኋላ እኮ ይነሳል፣ አቁሙ ለቅሷችሁን አላለም። እንባውን አፈሰሰ ይላል። እንደውም አይሁድ እንባውን ሲያፈስስ ያዩ እንዴት ይወደው ነበር አሉ። እንዴት ቢወደው ነው? ምነው እንዲህ ከወደደው ቀደም ብሎ መጥቶ አያስነሳውም ነበር? እውሩን ያበራ ይህን በሽተኛ መፈወስ ይችል የለው አሉ። ይህን ጊዜ ጌታ ወዴት ቀበራችሁታል? እስኪ በሉ ወዴት ቀበራችሁት? አሁን ጌታ ይህንን አለ ብለው አንዳንድ ሰዎች አምላክ አይደለም እንዴት ወዴት አለ ብለው ይከራከራሉ። አይሁድ ሳይቀር ክርስትናን የሚተቹት አንዱ ክርስቶስ ወዴት ቀበራችሁት አለ። ኢትዮጵያዊ ሊቅ አባታችን አባ ጊዮርጊስ ዘጋስጫ ወዴት ቀበራችሁት የሚለውን ይዘው ክርስቶስ አምላክ አይደለም ለሚሉ አይሁዳውያን ሲመልስ ምን አለ? አዳም በገነት በበደለ ጊዜ እግዚአብሔር በገነት መካከል ተመላለሰ። አዳም አዳም ሆይ ወዴት ነህ? የዛኔ አያውቅም ነበር ወይ ብሎ ያውቃል። በብሉይ ኪዳን ወዴት ነው ብሎ የተናገረው መጽሐፍ ቅዱስ የተጻፈው ለሰው ስለሆነ በሰው ቋንቋ ነው። እግዚአብሔር ሰው ሳይሆን ሰው የሆነው በመጽሐፍ ቅዱስ ነው ይባላል። የእኛን ደካማ ባህሪ ተረድቶ እንደ ሰው ነው ያወራው ጊዜ። በአዲስ ኪዳን ደግሞ ለአጽድቆተ ትስብእት ሰው መሆኑን ለማሳየት ወዴት ቀበራችሁታል? መቃብሩ ያለበትን አሳዩት፣ ድንጋዩን አንሱት አላቸው። ማርታ ቀረብ አለችና ጌታ ሆይ 4 ቀን ሆኖታል ይሸታል አለችው። ይኸውላችሁ ቁጭ ብሎ ከጌታ እግር ስር ወንጌል ያልተማረ ሰው ሁሉ ችግር ይፈታል። ይሸታል አለችው። ገሰጻት። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም ምን? ከዛ ወደ መቃብሩ ቀረበ። አልዓዛር ወደ ውጭ ና አለ። አልዓዛር ወዲያውኑ መግነዙ እንደተጠመጠመ ከመቃብሩ ወጣ ይላል። እግዚአብሔር የተመሰገነ። አልዓዛር ወደ ውጭ ና። እስኪ በሉ አልዓዛር ወደ ውጭ ና። አስነሳው። የቃል ብቻ ግን ለምን በስሙ ጠራው? አንደኛ ዝም ብሎ አንተ የሞትከው ውጣ ቢለው ቦታው መቃብር ስለሆነ ብዙ ሰው በስህተት ይወጣል። ስለዚህ ማጣራት አያስፈልግም።
ከወጡ ሞክሾች ይወጣሉ አይደል? አልዓዛሮች ይወጣሉ። ስለዚህ አድራሻ መናገር ያስፈልጋል። ጌታ ሊያስነሳ የመጣው ማንን ነው? አልዓዛር ውጣ አለ። መቼስ ኪዮስ ሊፈጥር ሙታን ሁሉ አንስቶ ሀገር ሊመጠብጥ አይደለም የመጣው ጌታ። ሙታን ሁሉ ሊነሱ እኮ ችግር ነው የሚሆነው። ታውቃላችሁ? አታውቁም? አሁን የሞቱ ሁሉ ቢነሱ እስቲ ሀገር አይበጠበጥም? እስቲ ቅምቅማታችሁ ቢመጡ አሁን የት ልትኖሩ ነው? ብዙ ማህበራዊ ብጥብጥ አለ። ስለዚህ ጌታ አልዓዛር ነው ማስነሳት። አልዓዛር ውጣ አለ። በጣም የሚገርመው ግን ሰው ከሞተ በኋላ እኮ በስሙ አይጠራም። አሁን እኛ ወገኖቻችን ሲሞቱብን ከቤት ሲወጡ ምን ወጣ ነው ምንለው? ሬሳ ወይ አስከሬን። ሬሳ ሞት የበሰበሰ ነው። አስከሬን ስክሪኒውም በግሪክ ፎልደር ማይደር ነው፣ ማህደር ነው፣ ሳጥን ነው። ሁለቱም ያው አልተሻሻል። አስከሬን ወጣ። የምንወዳቸውን ሰዎች እኮ ነው አስከሬኑ ምን ነው የምንወዳቸው ሰዎች። እስቲ አብረሻቱኝ እህትሽ ነች አብረሻት አምሽ ብትባል አባት ነው ወንድም ነው አብረው አምሽ ብትባል ኧረ እኔ ከሬሳ ጋር ብለ ነው። ይገርማል ፍጥነቱ። ዓለም እኮ ሲጸየፋል ሲረሳን ፍጥነቱ። ሳምንት እኮ 2 ሳምንት በኋላ እኮ ጭራሽ ነው የሚረሳል። ተወሰነ ቤተሰብ ይቆስላል፣ ያለቅሳል። ከ10 ዓመት ከ20 ዓመት በኋላ ግን ፊታችን እንኳን እንደሚረሳ ታውቃላችሁ። የሞቱብንን ሰዎች እንኳን እናስታውሳቸው መልካቸው ምን እንደሚመስል። አሁን እንኳን ፎቶ ስላለ ቪዲዮ ስላለ ሄደናል። ቅድማት የሆኑት ግን 100 ዓመት 200 ዓመት 100 ዓመት የሞላቸውማ ማንም አያስታውሳቸው። የማይረሳቸው ብቻ ነው። አይገርምም? በዕለተ ምጽአት እኔን ለምን አላስነሳኸኝም ብሎ የሚጠይቀው የለም፣ ግን ያስነሳ አስታውሶ እያንዳንዱ አጥንት ቆጥሮ ያስነሳው። አልዓዛር አልዓዛር ውጣ አለው። አልዓዛር ከነ መግነዙ ወጣ። ቅዱስ ኤፍሬም ሶርያዊ ምን ይላል? አልዓዛር 2 የተለቀሰለት ይላል። አንደኛው ከዚህ ከቤት ሲል እህቶቹና ዘመዶቹ አልቅሰው ሸኙት። ሲኦል ገባ። ያው በብሉይ ኪዳን ምንም ቢያደርግ ሲሆን ነው መግቢያው። ከዛ ጌታ አልዓዛር ውጣ ብሎ ሲጠራው ደግሞ አጋንንት አለቀሱ። አገኘን ብለው የተደሰቱበትን ነፍስ አጡት። ድጋሚ አልዓዛር ከነ መግነዙ ወጣ። ፍቱትና ይሂድ አለ። አልዓዛርን ከመቃብር ያስነሳ ሁላችንን ካለንበት መቃብር ያስነሳ። ምን እያለን ነው? እግዚአብሔር ነው። አልዓዛር ወደ ውጭ ና ማለት ለእኛ ለዚህ ዘመን ሰዎች ምንድን ነው ትርጉሙ? ይህንን ነግሬያቸው አበቃለሁ፣ ሰዓታችን አጭር ስለሆነ። እስቲ ከኔ ጋር በሉ፣ አልዓዛር ወደ ውጭ ና። በነገራችን ላይ በመጽሐፍ ቅዱስ ሞት ሞት ሆኖ ያውቃል። ትንሣኤም ትንሣኤ ብቻ አይደለም፣ ሁሉም ትርጉም አለ። ለምሳሌ አዳምና ሔዋንን በገነት ሳሉ ይህንን ዕፀ በለስ ብትበሉ ሞትን ምን ትላላችሁ? በበላችሁ ቀን ሞትን ትሞታላችሁ አላችሁ። አዳምና ሔዋን በበሉ ቀን ሞቱ አልሞቱ? መልሱልኝ። ሞቱ። ሔዋን እንደበላች እዛው ክልትው ብላ ወደቀች። አዳም እንደገመጠው ወደቀ። ኖረዋል፣ ረጅም ዓመት ኖረዋል። ምንድን ነው እያለ ያለ? ሞት የተባለው የነፍስና የሥጋ መለየት አለ። እስመ ሞት አለ ነፍስ ርሒቅ እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ፣ ከእግዚአብሔር መለየት። ስለዚህ ሞተ የሚባለው አንድ ሰው ነፍሱ ከሥጋው ሲለይ አይደለም፣ የነፍሱ ነፍስ ከሆነው ከእግዚአብሔር ሲለይ እሱን ያጣን ቀን ሞተ ነው። ስለዚህ ክርስቶስ ሙት ሲያስነሳ ሙት እያስነሳ ብቻ አይደለም፣ ለእኛ ለኃጢአተኞቹ ሊለን የፈለገው ነገር አለ። መድኃኒታችን ኢየሱስ ክርስቶስ በስም የሚታወቁ 3 ሰዎች ከሞት አስነስቷል። 3 ሰዎች። የመጀመሪያ ኢያኢሮስ የሚባል የምኩራብ አለቃ ወደ ጌታ መጣ ይላል የሉቃስ ወንጌል ምዕራፍ 7 ላይ። ከጌታችን እግር ስር ተደፋ። ጌታ ሆይ ልጄ በጠና ታማብኛለች፣ እባክህ ድረስልኝ ብሎ ለመነው። እውነትም ገና እድሜዋ የ12 ዓመት ልጅ የምታሳሳ መልከ መልካም ሕፃን ልትሞትበት ደርሳለች። እባክህ አስነሳልኛል። እሺ ያለ ጌታ መንገድ ጀመረ። የታመመችዋን ልጅ ሊፈውስ ማለት እየሄደ እያለ በጣም ብዙ ሕዝብ ስለነበር ክርስቶስን የሚከተለው የ5 ገበያ ሕዝብ ስለሆነ ሰው በሰው ላይ ሲጋፋ ጌታ እዛ ቤት ለመድረስ ጊዜ ፈጀበት። ግን ጊዜ ቢፈጅበትም መንገድ ላይ ስራ አልፈታም። አንዲት ሴት መጣ
የልብሱን ጫፍ ነቅታ ደሟ ምን ሆነ? ቀጣለ። አይገርማችሁም? ክርስቶስ ሊፈውስ መጥቶ ይፈውሳል። ሊፈውስ እየሄደ ይፈውሳል። እግረ መንገዱን ይፈውሳችሁ አምላካችን ሁላችንን ይፈውሳል። ሊፈውስ እየሄደ ይፈውሳል። ጨርቁን ነካችሁ። 12 ዓመት ይፈሳት የነበረው ደም ቀጥ አለ። እሷን ፈውሶ የታመመችዋ ልጅ ቤት የኢያኢሮስ ልጅ ቤት ሲደርስ መምህሩን አታድክመው፣ ልጅቷ ሞታለች። እንደው በከንቱ መጣ እዚህ ድረስ፣ ልጅቷ ሞታለች፣ አታድክመው። ይህ ጊዜ ጌታ ምን አለ? ተኝታለች እንጂ አልሞተችም አለ። ገና ተኝታ ያለችው አልሞተችም አለ። ሳቁበት። በደንብ አይተዋታል፣ መሞቷን አረጋግጠዋል። ስለዚህ እየተያዩ ሳቁበት። ጌታ ወደ እግዚአብሔር ገባ። ሁሉንም ውጡ አላቸው። የሳቁትንም ሁሉ አስወጣቸው። የልጅቷን እናት አባት አስቀረና ከሐዋርያቱ 3 ይዞ የምስጢር ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ገባና የተኛችበት አልጋ ጋር ደረሰ። እውነትም ልጅቷ ሞታለች። እጇን ያዘና ጣቢታ ሆይ ተነሽ፣ አንቺ ጎበዝ፣ አንቺ ወጣት ተነሻል። እዚህ ላላችሁ ወጣቶች አንቺ ወጣት ተነሽ ይበላችሁ ክርስቶስ። እንዴት ያለ ቃል ነው! ጣሊታ ሆይ ተነሽ፣ ጣሊታ ቁሚ በዕብራይስጥ ተነሽ አላት። ወዲያውኑ ተነሳች። ምግብ ስጧት አለ። ትብላ፣ ምግብ ስጧት አለ። ምትሃት እንዳልሆነ የምርም እንዳስነሳን ለማሳየት ይቺ ልጅ አስነሳ። አንድ ብር። ሁለተኛ ናይን በሚባል መንደር ላይ ጌታ እየሄደ እያለ ሰዎች በቃሬዛ ሬሳ ይዘው ሊቀብሩ እየሄዱ መንገድ ላይ ከክርስቶስ ጋር ተገጣጠሙ። የሞተው አሁን ወጣት ልጅ ነው፣ በ10ዎቹ ዕድሜ ያለ ወጣት። እናቱ ከኋላ ወይኔ ልጄ እያለች ደረቷን እየደቃች እያለቀሰች ትከተላለች። ህዝቡ ከጀርባ አጅቦ ሊቀብር ከእናቲቱ ጋር አብሮ እያለቀሰ እየሸኘ እያለ ጌታ አስቆማቸውና ሴቲቱን አታልቅሽ አላት። አታልቅሽ አላትና ቃሬዛውን ነካው። አንተ ጎበዝ ተነሳል። ያ ልጅ አፈፍ ብሎ ቀና ብሎ እዛው ቃሬዛ ላይ ቁጭ አለ ይላል። ስሙ የተመሰገነ ይሁን አምላካችን። እስቲ አሁን ቀባሪዎቹ ብትሆኑ እንዴት ነበር እንደምትሉት? ቀባሪዎቹ ብትሆኑ ለእናንተ አይደለም የእነሱ፣ እኔ እርግጠኛ ነኝ በጣም የሚያስደስት ነው አይደለም? ሊቀብሩ እየሄዱ ቀብሩን አስቆመው ክርስቶስ። ቀብራችንን ያስቆምልን ጌታ አስቆመው። ከዛ አስነሳትና ለእናቱ ሰጣት ይላል። መለሰላት። ይኸው ያሳደግሽው ሞተብኝ ብለሽ ተስፋ የቆረጥሽበት ልጅ ተነስቷል ብሎ ለእናቲቱ ሰጣት ይላል። ይሄ ሁለተኛው። ሶስተኛው የአልዓዛር መነሳት ነው። አሁን የነገርኳችሁ ኃጢአት ነው ሞት ብለናል። ስለዚህ ክርስቶስ እየተናገረ ያለው እያንዳንዳችን እንዴት እንደምንሞት ነው፣ ከእሱ እንዴት እንደምንለይ ነው። የመጀመሪያው አሟሟት የወጣቷ የ12 ዓመቷ ልጅ ሞት ነው። ክርስቶስ ቤት ውስጥ ገብቶ አስነሳ። ሁለተኛ ወጣቱን ጎበዝ ከመንገድ ላይ አስቆሞ ከእናቱ ጋር አገናኘ። ሶስተኛው አልዓዛርን ከእህቶቹ ጋር አገናኛቸው። በዕለተ ምጽአት ሲመጣ ምን እንደሚያደርግ እያሳየን ነው ጌታ። ዳግም ልፈርድ ስመጣ እናት ልጇን ታገኛለች። ልጅ የሞተብሽ እናት አልቅሰሽ እንዳትቀሪ፣ እንዳትሰበሪ፣ ከልጅሽ አገናኝሻለሁ። ልጅ የሞተችብህ አባት ተሰብረህ እንዳትቀር ትገናኛላችሁ። ወንድማችሁን እህቶች ወንድማችሁን ታገኛላችሁ። የሞቱብን ወገኖቻችንን በዕለተ ምጽአት እናያቸዋለን። ልጆች አባታቸውን ያገኛሉ፣ አባቶች ልጆቻቸውን ያገኛሉ። ወንድም እህት ወንድሙን ያገኛል። በዕለተ ምጽአት ሲመጣ ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ ምን እንደሚያደርግ ያሳያል። አንድ ሁለተኛ የእኛ አሟሟት በኃጢአት አሟሟታችንን ከእነዚህ 3 ሟቾች ጋር ተመሳሳይ። የመጀመሪያው ቤት ውስጥ ሆና የሞተች ልጅ ነች። ይቺ ልጅ ከቤተሰቧ አልተለየችም፣ ከአልጋዋ አልተነሳችም፣ ግን ሞታለች። የመጀመሪያው በኃጢአት የምንሞተው ቤተ ክርስቲያን ውስጥ ሆነን የምንሞተው ሞት ነው። እንደዚህ ነጠላ ለብሰን
እየዘመርን አዳራሹ በዝማሬ በልልታ እያናጋን ግን በኃጢአት የሞቱ ሰዎች አሉ። ምን አደረገ ክርስቶስ? ገባ ጓዳ ድረስ ውስጣችን የሞተ ሰዎችን ይጎበኛል። እጇን ያዘ ይላል። ክንዷን አንስቶ አንቺ ጣቢታ ወይ ቁሚ፣ አንቺ ጎበዝ ቁሚ ያለ ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች ክርስቶስ እዛው እንዳለን ንስሐን ትንሣኤ አድርጎ ይሰጠናል። ለሁላችን ይስጠን። ካስነሳት በኋላ ምን ስጧት አለ? ሰምታችሁኛል? ምን ስጧት አለ? የክርስቶስን ሥጋና ደም። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች እባካችሁ ቶሎ ስጡት ብሎ የሚያዝልን ማዕድ የጌታ ሥጋና ደም። ሁለተኛው ሞቶ ሰዎች ሊቀብሩት መንገድ ላይ ይዘውት እየሄዱ የነበረ ልጅ ነው። ያ ወጣት ነው። ይሄ ደግሞ ከቤተ ክርስቲያን ወጥተን መንገድ ላይ ያለን ሰዎች አሉ። ሃይማኖታችንን ልንክድ፣ ያም ባይሆን መንፈሳዊ ነገር ልንተው፣ ጾም ልናቆም፣ ጸሎት ልናቆም፣ መንፈሳዊ ትጋታችንን ልንቀንስ መንገድ የጀመርን ሰዎች አለን። ኧረ ፈጣሪ የለም ወደ ማለት እየሄድን ያለን። ከኋላ እናቱ ወይኔ ልጄ እያለች ትከተለው ነበር የተባለች ደግሞ መከረኛዋ ቅድስት ቤተክርስቲያን ልጅ። እኛ ከቤቱ ስንወጣ ቤተክርስቲያን እያለቀሰች ነው ትከተለን፣ ወይኔ ልጄ እያለች። ቀባሪዎች ደግሞ አሉ። ይሄ ልጅ እኮ ተስፋ የለውም ከዚህ በኋላ እያሉ የሚቀሩ ሰዎች። አቤት ኃጢአት ስትሰራ ሰው ሲያገኝ ማን ይምርሃል? ኧረ ይመለስ የሚል የለም እኮ። ቤተክርስቲያን ብቻ ነው የምታለቅስልን፣ ሌሎች ይስቁብን። ከመንገድ አስቆመው ይላል። እጠፋ ያለችን ነፍስ ክርስቶስ ከመንገድ ይመልሳል። ሁላችንም በቸርነቱ ይመልሳል። ሶስተኛው ከተቀበረ ስንት ቀን የሆነው አይሰማም፣ ሸቷል። ይህ ማለት ደግሞ በኃጢአት ተበላሽተን ተቀብረን የቀረሱ የእሱ ነገር ከዚህ በኋላ ምንም ተስፋ የለውም የሚባል ነው። አሁን እሷ እንደው ከዚህ በኋላ ተመክራ ትመለሳለች ብለህ ነው የሚባል ነው። እሱ አሁን ይህንን ሱስ ይተዋል ብለህ ነው? ከዚህ ስካር፣ ከዚህ መጠጥ፣ ከዚህ አመንዝራነት ይለያል። ከዚህ በኋላ እኮ ተስፋ የለም የተባለ የተቀበረ ሰው አለ። ሌላ አልዓዛር እኛ ነን። ጌታ መጣ። ወዴት ቀበራችሁት አለ። ለሰዎች ይጠይቃቸዋል። ወዴት ቀበራችሁት ይላሉ። የቀበሩንን ሰዎች ይጠይቃል ክርስቶስ። እሱ ተስፋ አይቆርጥም። ሰው በእኛ ተስፋ ቢቆርጥ እሱ አይቆርጥም። ወዴት ቀበራችሁት ብሎ ጠየቀ። ጌታ ሆይ ይሸታሃል አለችው ይላል። ይሸታል የሚሉ ሰዎች አሉ። አንዳንድ ሰው ወደ ቤተክርስቲያን ሲመጣ ይሄ ሰውዬ ለቤተክርስቲያን አይሆንም የሚባል ሰው የለም አለ። ከእኛም ብሶ ለክርስቶስ ተቆርቁረን እኮ አይሆንህም የምንለው ሰው፣ በዚህ አለባበሱ፣ በዚህ አነጋገሩ፣ በዚህ ጸባዩ ጌታ ሆይ ይሸታሃል ብለን የምንከላከለው ሰው ለክርስቶስ ግን አይሸትም። የተወለደው በረት ውስጥ አለብን። የሚሸት ቦታ ነው የተወለደው። በሁለት እንስሳት መሀል ምን እያለን ነው? በእንስሶች መሀል የተወለደው። እንደ እንስሳ የከረፋ ሕይወት ቢኖራችሁ አልጸየፋችሁም፣ እኛን ለማጽናናት። ስለዚህ የገዛ እህቱ ይሸታል ተው አለችው። ገሰጻት። አልዓዛር አለ። መጀመሪያ አለቀሰ ይላል። እንባውን አፈሰሰ። ለአልዓዛር ብሎ እንባውን አፈሰሰ። ለእኛ ብሎ ያፈሰሰው እንባውን አይደለም፣ ምኑን ደግሞ ለአልዓዛር ያዘነ ጌታ ለሁላችን ይዘንልን። ውጣ አለው። አልዓዛር ከነ መግነዙ ወጣ። ከነ ትብትባችን ሊያወጣን ይችላል እግዚአብሔር አይችልም? መግነዞች እኮ አሉ፣ ተብትበው የያዙ ሱሶች አሉ፣ አመሎች አሉ። እግዚአብሔር ብቻ ሊያላቅቀን የሚችላል። ያቺ ሳምራዊት ሴት የጸለየችውን ጸሎት ሰምታችኋል? ጌታው ያለችው ውሃ ልትቀዳ መጣ፣ አግኝቷት አናግሯት። ወደዚህ ጉድጓድ ተመልሼ እንዳልመጣ የአንተን ውሃ ስጠኝ አለችው። እስቲ በሉ ወደዚህ ጉድጓድ ተመልሼ እንዳልመጣ። አሁን የሆነ ተመልሰን የምንመጣበት ጉድጓድ የለም። እኔ ሁለተኛ አላረገውም ብለን የምናረገው ነገር የለም። አልሄድም ብለን የምንሄድበት ቦታ የለም። አልሰማም ብለን የምንሰማው፣ አላይም ብለን የምናየው፣ አላደርገውም ብለን ዓመት በመጣ ቁጥር ዝተን ተመልሰን የምንዘፈቅበት ጉድጓድ አለ። የእኛ ጉድጓድ ደግሞ ጥልቀቱ
ያንተን ማስተን ጌታ ያለች አንተ ስትሰጠኝ ነው ከዚህ መመላለስ እያንዳንዳችን ከምንመላለስበት ጉድጓድ አምላካችን ይመልሰን። አልዓዛር ከነ መግነዙ ፍቱትና ይዳላችሁ። ማንን ነው ፍቱት የሚለው? ካህናትና ከኃጢአት ማሰሪያ እግዚአብሔር ይፍታ የማለት ስልጣን ያላቸው መጥተው ፈቱት። ሐዋርያት ይተዉት አለ። አልዓዛር በመካከላቸው ሄደ። አልዓዛርን ወደ ውጭ ውጣ ብሎ ካለበት መቃብር ያወጣ አምላክ ሁላችንም ካለንበት ኃጢአት ያወጣል። አንድ ነገር ጠይቂያችሁ ልውረድ። አልዓዛር ከ4 ቀን አስከሬንነት በኋላ ከ4 ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማን ነው? አይሰማም? ክርስቶስ ነው አይደል? እግዚአብሔር ነው አይደል? አልዓዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችሁ? ወይ በዓመቱ ወይ በሳምንቱ ራሱን ቢገድል አታዝኑ? ታሪኩ ራሱ አይመችም አይደል? አላደረገውም። አልዓዛር እስከ ሕይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው። በረከቱን ያሳደረብን። ሞቷል። አልዓዛር ተነስቶ አልቀረም፣ ሞቷል። ለዚህ ነው በነገራችን ላይ ከነ መግነዙን ይወጣል። ጌታ ሲወጣ መግነዙን ትቶ ነው። አልዓዛር ሲወጣ ግን መግነዙን ይዞ ነው። ለምን? ሌላ ቀን ያስፈልጋል። መግነዙ ያስፈልጋል። ስለዚህ ወጪ ላለማባከን ከነ መግነዙን ይወጣል። ተመልሶ ሞቷል። ግን አልዓዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል። ሞት የተባለ ኃጢአት እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ወርደን ነው። ከዚህ ጠብቀን የሰማነውን በልቡናችን ያስቀምጥ።